ሰው የሚድነው በምንድን ነው? መዳን ማለትስ ምን ማለት ነው? ኢየሱስ ክርስቶስ ጌታ ነው። ሐዋርያት ሥራ ምዕራፍ 4:12 ላይ ሲናገር ስንመለከተው መዳን በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ። ከመጽሐፍ ቅዱስ አውድ ስንመለከት አሁን መዳንን በተመለከተ ሰው ከታመመበት ይድናል፣ ሰው ካደጋ ይድናል። ይሄ ግን መጽሐፍ ቅዱስ ከታመምንበትና ካደጋ በሚል አውድ ሳይሆን ሰው ከኃጢአት ከዘላለም ሞት ወደ ዘላለም ሕይወት ለመሻገር ማን ያስፈልገዋል? ኢየሱስ። የሥጋ ፈውስ ጌታን የሚጠራ ምን እርሱ ምን ይላል? ይድናል። ግን እንዴት ነው የሚድነው? መጀመሪያ የነፍስ ድህነት ለዛ ሰው ያስፈልገዋል። በማን? በኢየሱስ ስም ማመን። አንደኛ ጢሞቴዎስ ምዕራፍ 2:5 ላይ አንድ እግዚአብሔር አለ። ስንት እግዚአብሔር አለ? አንድ እግዚአብሔር። ዞር በይና ጎሸም አድርጋትና አንድ እግዚአብሔር ቱር አትበይ በሏት። ያለው በያት በሰማይም በምድርም ጎሸም አድርገሽ አንድ ነው። በእግዚአብሔር እና በሰው መካከል ያለው ደግሞ አንድ ማነው? ስሙ ኢየሱስ። አያችሁ፣ በእኛና በእግዚአብሔር መካከል ማን አለ? ኢየሱስ። አረ አሜን። እኔ አለው፣ እግዚአብሔር አለ፣ ማን አለ? ኢየሱስ አለ። ኢየሱስ ባለበት ቦታ ላይ እኔም መንካት የሚችል የለም። እግዚአብሔር ባለበት ቦታ ላይ እኔም መንካት የሚችል የለም። እኔ የምነካው ምንድነው ሲባል ኢየሱስን ትቼ ሲሄድ። አሁን ይህች ሀገር ቅጥር አላት፣ መስመር አላት፣ የሀገር ወሰኑን መድረስ ይቻላል፣ ግን ማለፍ ይቻላል? ክብር ለእግዚአብሔር ይሁን። ሐዋርያት ሥራ ምዕራፍ 4:15 ላይ በእነዚህ ሰዎች ምን እንስራ? ጥያቄ ምልክት ነው። ቁጥር 16 የታወቀ ምልክት ተደረገ፣ በኢየሩሳሌምም ለሚኖሩ ሁሉ ተገልጧልና። ተገለጠ። በቃ ኢየሱስ የሚገለጥ ምልክትን ያደርጋል። ክብር ለማን ነው? እንሸሽገው ዘንድ አንችልም፣ በሕዝቡ ዘንድ አብዝቶ እንዳይስፋፋ ለማንም ሰው በዚህ ስም እንዳይናገሩ እየዛትን እንዘዛቸው ብለው ተማከሩ። ለምን? ኢየሱስ ያድናላ። ዛሬም ኢየሱስ ያድናል። የሚያስቸግር ሁሉ ይገለበጣል። አልሳካ የሚለው ይሳካል። አልከናወን የሚለው ይከናወናል። ቀንበር ይሰበራል። እስራት ይሰበራል። እንቆቅልሽ ይፈታል። እኖ ያስቸገረ ነገር ይለቃል። በኢየሱስ ስም በሉስ። ተወደደም ተጠላም በሉስ ይለቃሉ በሉስ። እልልታና ጭብጨባ። ስለዚህ አንድ ነገር አለ። ቁጥር 18 ላይ ጠርተውም በኢየሱስ ስም ፈጽመው እንዳይናገሩ እንዳያስተምሩ አዘዟቸው። ቁጥር 19 ላይ ጴጥሮስና ዮሐንስ እግዚአብሔርን ከመስማት ይልቅ እናንተን እንሰማ ዘንድ በእግዚአብሔር ፊት የሚገባ እንዳልሆነ ምን በሉ ቁጠሩ። እኛስ ያየነውንና የሰማነውን ከመናገር ዝም ማለት። አረ አሜን። ኢየሱስ ማለት ክብር ለማን ይሁን? 31 ላይ ኮከብ አድርጌያለሁ። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ። በኢየሱስ ስም የእናንተ ደጅ መናወጥ ይችላል። አሜን። እናንተ ፕሬይ ባደረጋችሁ እልፍኛችሁ ስትገቡ በራችሁን ስትዘጉ ፕሬይ በምታረጉ ጊዜ የሰማይ አምላክ እግዚአብሔር ስፍራችሁን በነውጥ ይሙላው። አሜን። አሜን በሉሲ። አሜን። አሁን ተናወጠ ማለት ህልውናው እኮ ነው። ህልውናው ስብዕና ወደ እናንተ መጥቷል። ለምሳሌ ሙሴ ጋር አንድ ነገር ተናገረው በሲና ተራራ ላይ። ያ በሲና ተራራ ላይ እግዚአብሔር መጥቶ የተናገረው ነገር ምንድነው ሲባል እኔ እገኛለሁ ተራራው ላይ፣ ነገር ግን ወደ ተራራው ጥግ ህይወት ያለው ነገር ሁሉ ምን እንዳይቀር፣ ምክንያቱም አንድ መትረፍ የሚችል የለም። ተራራው ላይ እግዚአብሔር ሲወጣ ተራራው ዝም ብሎ ተቀመጠ እንዴ? ጤሰ ነው የሚለው። ለምንድን ነው የጤሰው? ዛፍና ዛፍ ተቃጥሎ ነው እንዴ? ወይ ሽፍታ ጫካውን አቃጥሎት ነው? አይደለም። እግሮቹ የጋለ ናስ እኮ። አረ አሜን። ስለዚህ እናንተ ወደ እልፍኛችሁ ገብታችሁ በራችሁን ዘግታችሁ ስትጸልዩ ቅጥራችሁ መናወጥ መቻል አለበት። ለምንድን ነው የሚናወጠው ሲባል የምትጠሩትና የምትቀርቡት ሰው የሰራው ጨሌ አይደለም፣ ግራር አይደለም። የምትጠሩት አይን አለው ያያል። አሜን። አረ አሜን። እግር አለው ምን ይላል? ይራመዳል። አሜን።
አይኖቹ እሳት ነበልባል ናቸው። ኧረ አሜን። ፊቱ ምንድነው ሲባል እንደ ፀሐይ ጸዳል የሚያበራ ነው። ከጸለዩ በኋላ ተሰብስበው የነበሩበት ስፍራ ተናወጠ። ተናወጠ ማለት ተናወጠ ነው። ስለዚህ ዛሬ አንድ ነገር ሆናል። እቺን ሳምንት ከዚህ በኋላ እስከ እሑድ ድረስ እናንተ የምትጸልዩ ከሆነ እርግጠኛ ነኝ መናወጥ ይሆናል። አሜን። የሁላችሁ የሚናወጠው ሁለት ቦታ ነው። ቦዝ ነው። አንዱ እናንተ ጋር ክብሩ ራሳችሁን ሻክ ያደርጋችሁ። ሁለተኛ ደግሞ ሰፈራችሁ መንደራችሁ ያለው በጠቅላላ ካንቺ የተነሳ መናወጥ ይጀምራል። ስለዚህ እንደዚህ አለ፣ በሁሉም መንፈስ ቅዱስ ሞላባችሁ። አያ ኢየሱስ ማን? አንድ ነገር እነግራችኋለሁ በጌታ ፍቅር፣ ተወደደም ተጠላም ሆሊ ስፒሪት እናንተ ውስጥ ከሌለ አንድ ሰንበድ የሆነ ቁስ ነን። ነገር ግን ሆሊ ስፒሪት አለ ማለት እናንተ የተቸገራችሁበትን ነገር ሁሉ ከላያችሁ ማንሳት ይችላል። አሜን። እሱ ብቻ አይደለም፣ እናንተን የሚያስቸግረው ማንሳት ይችላል። አሜን። ይሄ ቅባት ለአንድ አማኝ መሰረታዊ ኢሹ ነው። አሜን። አንድ ሰው ለመኖር ምግብ እንደሚያስፈልገው፣ መጠጥ እንደሚያስፈልገው መንፈስ ቅዱስ ለአንድ አማኝ ኢምፖርታንት ነው። አሜን። አንድ ሰው እግዚአብሔርን ደስ ማሰኘት የሚችለው በስጋ ዜሮ አይችልም። እግዚአብሔርን አንድ ሰው ማስደሰት ከፈለገ ሆሊ ስፒሪትን ኢንቫይት ማድረግ አለበት፣ መጋበዝ። ኧረ አሜን። ለነገሮቼ ታስፈልጋለህ፣ ለሁኔታዎቼ ታስፈልጋለህ፣ ለቆምኩበት ጉዳይ ታስፈልጋለህ፣ ላለሁበት ችግር ታስፈልጋለህ። እኔ ለዚህ ነገር ታስፈልገኛለህ። ስለዚህ አንድ ነገር ጠይቃለሁ። ወይ አንተ ትለያለህ፣ እኔ ትለያለህ፣ ወይ ጠላቴ ትለያለህ። በቃ እንደዚህ ነው። ወይ ላይ ወይ ብረት። ኧረ አሜን። የዛን ጊዜ እሱ ደግሞ ትክክል ከሆነ መገንጠል ያለበትን ይገለጣል። ኧረ አሜን በልባል። ኢየሱስ ማን? ጌታ ነው። እግዚአብሔር ይመርጣል። አሜን። በቃ መከራ ይበላችሁ። ሳልቫርታዲያኖ ሴኮቫኒያ ሳካታርቫኒያስ ኢየሱስ ክርስቶስ ጌታ። ክብር ለእግዚአብሔር ይሁን። ኧረ አሜን። በሁሉም ላይ መንፈስ ቅዱስ ሞላበት። በረከት ነው የምትፈልገው፣ ስኬት ነው የምትፈልገው፣ የእግዚአብሔር ያለ ያስፈልጋል። መጀመሪያ ምን ያስፈልጋል? መንፈስ ቅዱስ። መንፈስ ቅዱስ የማያስከትለው የለም። መንፈስ ቅዱስ የማያስከትለው ምንድን ነው ታውቃላችሁ? ኃጢአትን ብቻ አያስከትልም። መንፈስ ቅዱስ ኃጢአትን ምን አይልም? አያስከትልም። ከዛ ውጪ ኤቭሪቲንግ ማስከተል ይችላል። ጽድቅና መንግስቱን መንጓል ሌላ ሁላ ምን ይላችሁ? የሚጨመረው ሳይሆን መጀመሪያ የሚቀድመውን ማወቅ። ኢየሱስ ክርስቶስ ጌታ። በሁሉም ላይ መንፈስ ቅዱስ ሞላባቸው ይልና የእግዚአብሔርንም ቃል በግልጥ ተናገሩ ይላል። የማንን ቃል? ሬሳ። የማንን ቃል? የእግዚአብሔርን ቃል በስቴፕ ምናል ተናገሩ። ኧረ አሜን። ኢየሱስ ማን? ያድናል፣ ይፈውሳል፣ ቀንበር ይሰብራል፣ ድንቅና ተአምራት ያደርጋል። ኧረ አሜን በሉስ። ኢየሱስ ማን ነው? 32 ላይ ያመኑትንም ሕዝብ አንድ ልብ አንዲት ነፍስ ነበራቸው። አንድ ክርስቲያን ስንት ልብ ሊኖራት ይገባል? አንድ። ስንት ነፍስ ሊኖራት ይገባል? አንድ። ስንት ልብ አልኳቸው? አንድ ልብ። ስንት መንፈስ? አንድ መንፈስ። ይሄን የሚሰራው ማነው ሲባል የእውነት መንፈስ። የእውነት መንፈስ ስንት ይሰራል? አንድ ልብ። ስንት ነፍስ ይሰራል? አንድ ነፍስ። አንድ ክርስቲያን ይሄ ከሆነ ቤቱ ፉል ነው። ምንም አይነት ስትረስ ወደሱ መምጣት አይችልም። ለምን? አንድ ልብ ነዋ። ለምን? አንድ ነፍስ ነዋ። እዛ አንድ ልብና አንድ መንፈስ የሆነ ውስጥ ማን አለ? የነፍስም የልብም ባለቤት የሆነው ሆሊ ስፒሪት አለ። ኧረ አሜን አሜን ነው ወይ? አሜን። ሆሊ ስፒሪት ከሚፈልጋቸው መሰረታዊ ነገር ምንድነው ሲባል